አንቲኮአጉላንት እና ትሮምቦላይቲክ ድራጎች እንዴት ነው የምንለያቸው? ስራቸው ምን ይመስላል? አንቲኮአጉላንት ስንል ምን እያለን ነው? ትሮምቦላይቲክ ድራጎች ስንል ደግሞ ምን እያለን ነው? አንቲኮአጉላንትም ትሮምቦላይቲክም ተመሳሳይ ስራ አላቸው የሚል ጥያቄ ነበር የጠየቁት። አንቲኮአጉላንት የራሳቸው የሆነ ሪስፖንሲቢሊቲ አላቸው። አንቲኮአጉላንት ስንል የድራግ that are important for preventing blood clotting ደም እንዳይረጋ የሚያደርጉ መድኃኒቶች አንቲኮአጉላንት እንላቸዋለን። እሺ ትሮምቦላይቲክስ? ትሮምቦላይቲክ ድራግ ደግሞ የምንላቸው የድራግ that are important for dissolving clotting blood የረጋውን ደም ማቅጠን የሚችሉ ድራጎች ትሮምቦላይቲክ ድራጎች ስንላቸው፣ ትሮምቦላይቲክ ድራጎች ደም እንዳይቀጥን መከላከል አይችሉም፣ ግን የረጋውን ደም ማቅጠን የሚችሉ ናቸው። አንቲኮአጉላንት ደግሞ ስንል ደም ማቅጠን ይችላሉ ወይንም ደም እንዳይረጋ ማድረግ ይችላሉ፣ ግን የረጋውን ደም ማከም አይችሉም። that the main difference ናቸው። when is anticoagulant are a drug that are important for preventing blood clot ደም እንዳይረጋ የሚከላከሉ የሚያክሙ የሚያግዙ መድኃኒቶችን አንቲኮአጉላንት እንላቸዋለን። ትሮምቦላይቲክ ድራግ ደግሞ የምንላቸው are important for to dissolve clotting blood ትሮምቦላይቲክ ድራግ ደግሞ የምንላቸው ምን አይነት መድኃኒቶች ናቸው ስንል እነዚህ ትሮምቦላይቲክ ድራጎች are important for to dissolve clot blood የረጋውን ደም ሰባብረው ወደ ኖርማል ብለድ ሼፑና ካራክተሪስቲክሱ እንዲመጣ የረጋውን ደም የሚያቀጥኑ መድኃኒቶች ትሮምቦላይቲኮች ናቸው። አንቲኮአጉላንቶች ደም እንዳይረጋ ያደርጋሉ፣ ይከላከላሉ። ጥቅማቸው ምንድነው? ደም እንዳይረጋ ይከላከላል። ፕላስ ቱ ዛት የረጋውን ደም ግን ማከም አይችሉም። ትሮምቦላይቲክ ድራጎች ደግሞ ስንል ድራጎች ናቸው፣ የረጋውን ደም ማቅጠን ይችላሉ፣ ደም እንዳይረጋ ግን መከላከል የማይችሉ መድኃኒቶች ትሮምቦላይቲክ ድራጎች እንላቸዋለን። አንቲኮአጉላንት ድራጎች ቅድም እንዳየናቸው ሁለት አይነት አንቲኮአጉላንት ድራጎች አሉ። አንደኛ ኦራል አንቲኮአጉላንት ድራጎች የምንላቸው አሉ፣ በአፍ የሚወሰዱ ደም ማቅጠኛ ወይንም ደም እንዳይረጋ የሚያደርጉ መድኃኒቶች። ሁለተኛው ደግሞ ፓረንትራል አንቲኮአጉላንት ድራግ የምንላቸው አሉ፣ በደም ስር ወይንም በሰብኩታኒስ በኢንጀክሽን መልክ የሚሰጡ የብለድ ኮአጉላንት ድራጎች አሉ፣ ፓረንትራል አንቲኮአጉላንት እንላቸዋለን። ኦራል አንቲኮአጉላንት ድራግ ዛር ብቸኛው አንቲኮአጉላንት ድራግ ነው። ዋርፋሪን የምንለው መድኃኒት ነው። ዋርፋሪን የምንለው በብዛት ሆስፒታሎች ላይ፣ ክሊኒኮች ላይ፣ ጤና ጣቢያዎች ላይ ፔሸንቶች ወይንም አካባቢያቸው ላይ ፔሸንቶች ሲወስዱ የምታዩት መድኃኒት ነው ዋርፋሪን የምንለው። ዋርፋሪን is a lipid soluble drug. it is contraindicated for pregnancy በተለይ እርጉዝ ለሆኑ ሴቶች የማይሰጥ። ሜካኒዝም ኦፍ አክሽኑ ምንድነው? ዋርፋሪን ስንል ዋርፋሪን እንዴት ነው ደም እንዳይረጋ የሚያደርገው ስንል በቪታሚን ኬ ኢፖክሲዴስ ሪዳክቴስ ኢንሂቢተር የምንለው ነው። የቪታሚን ኬ ኢፖክሲዴስ ሪዳክቴስ ኢንሂቢተር are important for the stimulating platelet function. platelet function stimulate ሆኗል ማለት ደም መርጋት አለ ማለት። ቪታሚን ኬ ኢፖክሲዴስ ሪዳክቴስ ኢንሂቢተር ሆኗል ማለት ፕሌትሌት ስቲሙሌት አይሆንም። በእንደዚህ አይነት መንገድ ዋርፋሪን ደምን እንዳይረጋ ማድረግ ይችላል ማለት ነው። ፋርማኮሎጂካል ይዞቹ ምንድናቸው? ዋርፋሪን ለምን ታካሚዎች ልንሰጥ እንችላለን? አንደኛው ዲቪቲ ዲፕ ቬን ትሮምቦሲስ ቬን ውስጥ ያለ የደም መርጋት ችግርን ያክሙልናል። ሁለተኛ ፒኢ ፑልሞናሪ ኢምቦሊዝም ብለድ ኮአጉሌሽን ኦን ዘ ፑልሞናሪ ሰርኩሌሽን ኦፍ ኦን ዘ ላንግ ላይ ያለ ችግር ካለ። ሌላው ማዮካርዲያል ኢንፍራክሽን ኢስኬሚያ ኦፍ ዘ ማዮካርዲያል ሴል ሰከንደሪ ቱ ብለድ ክሎቲንግ ብለድ ክሎቲንግ በሚኖርበት ሰዓት ላይ ወደ ልባችን የሚሄደው የብለድ ፍሎ መጠን ይቀንሳል። በዛ የተነሳ የካርዲያክ ሴሎቻችን ይሞታሉ። እነዚህ አይነት ችግሮች ካሉ ማዮካርዲያል ኢንፍራክሽን ካለ ያክምልናል። ሌላው ዲአይሲ ነው ዲሲሚኔት ኢንትራቫስኩላር ኮአጉሌሽን። ሌላው አትሪያል ፊብሪሌሽኖች ካሉ ሊያክምልን ይችላል ማለት ነው። ዋርፋሪን አንድ ፔሸንት ወይንም አንድ ታካሚ ወይም አንድ ባለሙያ በስተት ከመጠን በላይ የሆነ ዋርፋሪን ኦቨርዶዝ ወስዶ ቢመጣ ማርከሻው ማን ነው ስንል ቪታሚን ኬ ነው። ቪታሚን ኬ ኢዝ አንቲዶት ኦር ማርከሻ ፎር አንድ ፔሸንት ዋርፋሪን ኦቨርዶዝ ወስዶ ቢመጣ እናንተ ሆስፒታል ላይ ለዋርፋሪን ማርከሻ ብላችሁ መስጠት ያለባችሁ ቪታሚን ኬ ነው። አድቨርስ ኢፌክቱ ምንድነው? ብሊዲንግ ነው። ብዙ ጊዜ አንቲኮአጉላንት የሚወስዱ ፔሸንቶች ካሉ በተቻለ መጠን ብለድ ኮአጉሌሽን ቴስት መስራት ይኖርብን። እነዚህ ፒቲቲ አይናር እና እነዚህ ብለድ ኮአጉሌሽን ቴስት የምንላቸው ቼክ። ምክንያቱም የሜጀር ሳይድ ኢፌክታቸው ብሊዲንግ ነው። ብሊዲንጉ ኢንተርናል ብሊዲንግ ሊሆን ይችላል። ኤክስተርናል ብሊዲንጎችን ፔሸንት ላይ ሊያመጣ ስለሚችል በጣም ጥንቃቄ ማድረግ
አለብን። ፓረንተራል አንቲኮአጉላንት ድራግ የምንላቸው ደግሞ ማን ናቸው ስንል ድራጎች አንደኛው ሄፓሪን ነው። ሄፓሪኒስ ሴፍ ፎር ፕሬግናንሲ አስወላ ሾርት አክቲንግ የምንለው ነው። ሌላው ኢኖክሳፓሪን ኤንድ ዴልታፓሪኒስ ሎንግ አክቲንግ መድኃኒቶች ናቸው። ብዙ ጊዜ ሄፓሪን አሴ ፕሮፍላክሲስ ነው የምንጠቀመው ወይም አንፍራክቸር ሄፓሪን የምንለው ዩኤፍኤች በሚባለው በ17500 ወይም በ7500 ዶዝ ሐኪሞች ሲያዙ ልታዩ ትችላላችሁ። ሄፓሪን ሰብኩታኒስ ነው የምንሰጠው። ኢኖክሳፓሪንም ዴልታፓሪንም ሰብኩታኒስ መስጠት እንችላለን ማለት ነው። በተለይ አሁን ላይ በጣም በብዛት እየተጠቀም ነው ያለው ኢኖክሳፓሪን የሚባለውን መድኃኒት ነው። በ4000 ኢንተርናሽናል ዩኒት፣ በ6000 ኢንተርናሽናል ዩኒት እና በ80 ኢንተርናሽናል ዩኒት ሰብኩታኒስ ኢንጀክሽን ፕሪፓሬሽን ሲሰጥ ልታዩ ትችላላችሁ። ሜካኒዝም ኦፍ አክሽናቸው ምንድነው? እነዚህ ፓረንተራል አንቲኮአጉላንት ድራግ የምንላቸው ስንል አንደኛው ዲአክቲቬሽን ኦፍ ኮአጉሌሽን ፋክተር ባይ ባንዲንግ አንቲትሮምቢን ፋክተር፣ ፋክተር 2፣ ፋክተር 9፣ ፋክተር 10፣ ፋክተር 11 እና ፋክተር 7ን ዲአክቲቬት በማድረግ የደም መርጋት መጠኑ ወይንም ኢንትሪንሲክ አስወላስ ኤክስትሪንሲክ ኮአጉሌሽን ካስኬዱን ወይንም በተፈጥሮ ሰውነታችን ደም የማርጋት መጠኑን የምንቀንስበት ወይ ነው። ፋርማኮሎጂካል ዩዝ ኤንድ እነዚህ ፓረንተራል አንቲኮአጉላንት ድራጎች ትሪትመንት አስ ዌል አስ ፕሮፍላክሲስ ኦፍ ዲቪቲ ዲፕ ቬን ትሮምቦስ ወይንም በደም ቧንቧችን ውስጥ በቬን ውስጥ የምናገኘው የደም መርጋት መጠን እንደ ፕሮፍላክሲስ በተለይ ቤድሪድን የሆኑ ፔሸንቶች ካሉ የአልጋ ቁራኛ ኮማተስ የሆኑ ፔሸንቶች ከአልጋ ወርዶ መንቀሳቀስ ስለማይችሉ በተለይ ቤድሪድን የሆኑ ፔሸንቶች የደም መርጋት ችግር የማጋጠም ቻንሱ በጣም ከፍተኛ ስለሆነ አሴ ፕሮፍላክሲስ እንጠቀማለን። አሴ ትሪትመንት ደግሞ አንድ ፔሸንት ዲቪቲ ዴቨሎፕ አድርጎ ቢመጣ እንደ ትሪትመንት የምንጠቀማለን ማለት ነው። በተለይ አሴ ትሪትመንት አስወላ ፕሮፍላክሲስ ኦፍ ዲቪቲ የምንጠቀማቸው ሄፓሪን መጠቀም እንችላለን። አሴ ፕሮፍላክሲስ ከሆነ 17500 ኢንተርናሽናል ዩኒት ሰብኩታኒስ እንጠቀማለን። አሴ ትሪትመንት ከሆነ ደግሞ 7500 ኢንተርናሽናል ዩኒት እንጠቀማለን። ሌላው ኢኖክሳፓሪኖችን መጠቀም እንችላለን። ሌላው ፕሉሞናሪ ኢምቦሊዝንም ያክሙልናል። ዲሲሚኔት ኢንትራቫስኩላር ኮአጉሌሽን፣ ፕሮስቴቲክ ሃርት ቫልቭ ኦር አርቲፊሻል ቫልቭ ያለባቸው ፔሸንቶች ላይ ልንጠቀማቸው እንችላለን ማለት ነው። አድቨርስ ኢፌክት ኦፍ ፓረንተራል አንቲኮአጉላንት ሜዲኬሽኖች ወይም የጎንዮሽ ጉዳታቸው ምንድነው ስንል አንደኛው ብሊዲንግ ነው። ሁልጊዜም አንቲኮአጉላንት ሜዲኬሽኖች የጎንዮሽ ጉዳታቸው ወይም ደ ኮመንስት አድቨርስ ኢፌክታቸው ምንድነው ስንል ብሊዲንግ ነው። ኢንተርናል አስ ዌል አስ ኤክስተርናል ብሊዲንግ። ይህን ብሊዲንግን ለመከላከል የጤና ባለሙያዎች ምንድነው ማድረግ ያለባቸው ስንል አንደኛ ዴይ ቼኪንግ ኮአጉሌሽን ፓናል ቴስት የምንለው እነዚህ ፒቲቲ አይኤንአር የምንላቸው ቴስቶች እያደረግን ዶዙን ለመቀነስ ለማቆም ለማስተካከል እነዚህ ኮአጉሌሽን ቻናሎችን መጠቀም ይኖርብናል። ሌላው ሎንግ ተርም ኦስቲዮፖሮሲስ ነው። ለረጅም ጊዜ የሚጠቀሙት ከሆነ የአጥንት መሳሳት ችግር ስለሚያጋልጥ በተቻለ መጠን እነዚህ ኦስቲዮፖሮቲክ የሆኑ ፔሸንቶች፣ ሜኖፖዝ የሆኑ ሴቶች፣ የአጥንት መሳሳት ችግር ያለባቸው፣ ካልሲየም ዲፊሽንሲ ያለባቸው፣ ቪታሚን ዲ ዲፊሽንሲ ያለባቸው ፔሸንቶች ከሆኑ በጣም በጥንቃቄ ልናየው ይገባል ማለት ነው። ሌላው ፔሪያፒዝም ነው። እነዚህ ወንዶች ላይ የሚያስከስት ነው። እነዚህ ፓረንተራል አንቲኮአጉላንት ሜዲኬሽኖች በሚወሰድበት ሰዓት ላይ ፔሪያፒዝም ማለት ኢሬክሽን ኦፍ ዘ ፒነስ ነው። የወንዶች ብልት ቆሞ እንዲቀር የሚያደርግ ሳይድ ኢፌክት ነው። እንደዚህ አይነት ሳይድ ኢፌክቶች ካሉ ወንዶች ላይ ቀድመን ማሳወቅ ይኖርብናል ማለት ነው። አራተኛው ሄፓሪን ኢንዱስ ትሮምቦሳይቶፒኒያ የምንለው ነው። በተለይ ሄፓሪን ለረጅም ጊዜ የሚወስዱ ከሆነ በሄፓሪን ምክንያት በሰውነታችን ውስጥ የሚገኘው የፕሌትሌት መጠን ቀንሶ ልናገኝ እንችላለን ማለት ነው። እንደዚህ አይነት ችግሮች ካሉ በተቻለ መጠን ፕሌትሌት ካውንቱን ቼክ መደረግ አለበት ማለት ነው። ሌላው ሃይፐርካሊሚያ ነው። በደማችን ውስጥ ያለው የፖታሺየም ሌቭል ሊጨምር ስለሚችል በተቻለ መጠን ሃይፐርካሊሚያ ኢዝ ዋን ኦፍ አን ኢመርጀንሲ ኮንዲሽን አፌክቲንግ ካርዲያክ አሪቲሚያ ችግር ሊያመጣ ስለሚችል ካርዲያክ አሬስት ውስጥ ሊከታቸው ስለሚችል በተቻለ መጠን እነዚህን የጎንዮሽ ጉዳቶች በደም ቼክ ማድረግ ይኖርብናል ማለት ነው። እነዚህ አንቲኮአጉላንቶችን በተመለከተ ነው። በሁለተኝነት የምናየው ትሮምቦላይቲክ ድራጎች የምንላቸው ናቸው። እነዚህ ትሮምቦላይቲክ ድራጎች የምንላቸው የረጋውን ደም ዲዞልቭ የሚያደርግ ሳሪ ኢምፖርታንት ፎር ቱ ዲዞልቭ ክሎቲንግ ብለን መድኃኒቶቹ ማን ናቸው ስንል አንደኛ ዩሮኪኔስ፣ ስትሬፕቶኪኔስ እና አልቲሊፔስ የምንላቸው መድኃኒቶች ዛር ቬሪ ኢምፖርታንት ዲዞልቪንግ ክሎቲንግ ብለድ ደም ውስጥ ሰውነታችን ውስጥ
የረጉ ደሞችን የዲዞልቭ የሚያደርጉ የሚያቀጥኑ ሜዲኬሽኖች ናቸው። ሶ ሜካኒዝም ኦፍ አክሽናቸው እንዴት ነው? ትሮምቦላይቲክ ድራጎች እንዴት ነው ይህንን ስራ የሚሰሩ ስንል የመጀመሪያው ባይ አክቲቬቲንግ ቲሹ ፕላዝሚኖጂን። ሶ ቲሹ ፕላዝሚኖጂን የሚባለውን ኢንዛይም አክቲቬት ያደርጋሉ። ሶ ቲሹ ፕላዝሚኖጂን ደግሞ አክቲቬት በሚሆንበት ሰዓት ላይ እዚህ አክቲቬቲንግ ፕላዝሚን የምንለውን ንጥረ ነገር ስቲሙሌት ያደርግልና ሶ ፕላዝሚን ደግሞ የምንለው ንጥረ ነገር ዳር ኢምፖርታንት ፎር ቱ ብሬክ ዳውን ኦፍ ፊብሪን። ሶ ፊብሪን ደግሞ ምንድነው? ኢትስ ኤ ፕሮቲን ሜሽ ላይክ ስትራክቸር ዳት አር ኢምፖርታንት ፎር ብለድ ክሎቲንግ። ሶ ደም እንዲረጋ የሚያደርግ ንጥረ ነገር ነው ፊብሪን። ሶ ፊብሪን ብሬክ ዳውን ሆኗል ማለት ዴ ኮዝ ዲዞልቪንግ ኦፍ ክሎት ብለድ። ስለዚህ የረጋው ደም በቀላሉ ዲዞልቭ ማድረግ ይችላል ማለት ነው። ሶ እነዚህ ትሮምቦላይቲክ ድራጎች ለምን እንጠቀም እንችላለን ስንል ለምሳሌ ዲቪቲ፣ ዲፕ ቬን ትሮምቦሲስ፣ ፕሉሞናሪ ኢምቦሊዝም፣ ዲአይሲ ዲስሚኔት ኢንትራቫስኩላር ኮአጉሌሽን፣ ማዮካርዲያል ኢንፍራክሽን፣ አንጃይና ፒክቶሪስ፣ ስትሮክ ያለባቸው ፔሸንቶች ላይ ልንጠቀማቸው እንችላለን ማለት ነው። ሶ አድቨርስ ኢፌክታቸው ትሮምቦላይቲክስ ሲሚላር ዊዝ ብሊዲንግ ነው። ሶ ሞስት ኮመንሊ አንቲኮአጉላንት ኦር ትሮምቦላይቲክ ድራግ የምንላቸው መድኃኒቶች ኮመነስ ሳይድ ኢፌክታቸው ብሊዲንግ ነው። ሌላው ማይልድ ራሽ ሊያመጣ ይችላል። ሶ ራሽ ካለ የመድኃኒቱ ሳይድ ኢፌክት ስለሆነ በደም ማየት ይኖርብናል። ሶስተኛው ከደም መርጋትን ከሚከላከሉ መድኃኒቶች ደግሞ የመጀመሪያዎቹ አንቲኮአጉላንት ብለናል። ሁለተኛ ትሮምቦላይቲክ ብለናል። ሶስተኛው ደግሞ አንቲፕሌትሌት ነው። ሶ ፕሌትሌት አግሪጌት እንዳያደርግ እርስ በርስ እንዳይጣበቅና የደም መርጋት መጠን እንዳይጨምር የሚያደርጉ መድኃኒቶች ናቸው። ሶ እኛ ሀገር ላይ በብዛት የምንጠቀማቸው መድኃኒቶች አሉ። ለምሳሌ አንቲፕሌትሌት ድራግ ከምንላቸው አንደኛው አስፕሪን ነው። ሶ በ81 ሚሊግራም አለ፣ በ381 ሚሊግራም አለ። ብዙ ጊዜ የምንጠቀመው አስፕሪን ሲስ ኮመንሊ ዳር ቴኪንግ ኢን ኢመርጀንሲ ዲፓርትመንት በፒኦ መልክ የሚሰጥ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ ፕላስ አንቲፕሌትሌት ኢፌክት ያለው ኮመንሊ ከምንጠቀማቸው መድኃኒቶች ውስጥ አስፕሪን ነው። ሌላው ክሎፒዶግሪል የምንለው ነው። በ75 ሚሊግራም ፒኦ የምናገኘው ነው። እነዚህ አስፕሪንና ክሎፒዶግሪል የምንላቸው በብዛት እኛ ሀገር ውስጥ የምናያቸው የፕሌትሌት መርጋትን ወይም ፕሌትሌት አግሪጌሽንን የሚከላከሉ መድኃኒቶች ናቸው። ሌላው ታይክሎፔዲን እና ዲሃይድሮፖዳሞል የምንላቸው መድኃኒቶች እንደ አንቲፕሌትሌት ሜዲኬሽኖች ውስጥ ነው የምናያቸው ማለት ነው። ሶ ሜካኒዝም ኦፍ አክሽናቸው ምንድን ነው እንዴት ነው ስንል አንቲፕሌትሌት ድራጎች ኢንሂቢቲንግ ፕሌትሌት አግሪጌሽን ፕሌትሌት እርስ በርስ አግሪጌት እንዳያደርግ የሚከላከሉ መድኃኒቶች ናቸው። ሶ ፋርማኮሎጂካል ዩዛቸው ቱ ፕሪቨንት ፕሌትሌት አግሪጌሽን። ሶ የደም መርጋት ችግሩ የመጣው ፕሌትሌት አግሪጌት እያደረገ ከሆነ ቤስት ድራጎቹ አንቲፕሌትሌት ናቸው። ሶ አድቨርስ ኢፌክታቸው ከዚህ በፊትም እንዳየነው ብሊዲንግን የሚከላከሉ መድኃኒቶች ናቸው። ወይንም የጎንዮሽ ጉዳቱ ብሊዲንግን ይዘው የሚመጡ ናቸው ማለት ነው። ሶ እንደዚህ አይነት ሄልዝ የሆኑ ሌክቸሮችን እንድታገኙ ማስተር ነርስ ሽመልስ የሚለውን የዩቲዩብ ቻናል ወይንም ሊሻን ቲዩብ የሚለውን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ፋሚሊ እንድትሆኑ ሼር እያደረጋችሁ ለብዙ ሰዎች እንዲዳረስ እንድታደርጉልን ጠይቃችኋለሁ። እንደዚህ አይነት የዩቲዩብ ሄልዚ ሌክቸሮች እንድታገኙ ፋሚሊ መሆናችሁን ቤተሰብ መሆናችሁን እንዳትረሱ።